አዎ እኔ ሴተኛ ዳሪ ነኝ። አምላኬ እኔ ኃጢአቴን አልክድም፣ ግን ኃጢአቴን የፈጠረው ህይወቴ እንጂ ፍላጎቴ አይደለም። አንቺ ደግሞ እዚህ ምን ትሰሪያለሽ? ይሄ እኮ ቤተክርስቲያን ነው፣ የንጹሃን ቦታ። አንቺ እንደዚህ አይነት ህይወት እየኖርሽ እዚህ ልትገቢ ነው? ንጹህ ሰው ብቻ የሚገባ ከሆነ አንተ ስለምን ገባ? እኔን ካንቺ ጋር ታወዳድሪኝ። እኔ እጾማለሁ፣ አስቀድሳለሁ፣ እጸልያለሁ። አዎ እኔ ሴተኛ ዳሪ ነኝ፣ ግን አንተ የምትለብሰው ቅድስና እኔ ከምሸከመው ኃጢአት እኩል ከባድ እንደሆነ ታውቃለህ? እኔ ማታ በኃጢአት ስወድቅ እያለቀስኩ ተኛለሁ። አንተ ግን ቀን በሰው ላይ እየፈረድክ ማታ በምን ልብ ነው የምተኛው? አንተ እዚህ ነህ? ትናንትና ማታ አብረኸኝ አድረህ ገንዘቤን ሳሰጠኝ የሸሻኸው አንተ አይደለ? ዝም በይ። ምን እያወራሽ? እኔ ዝም በይ? ማታ የኔን በር ስታንኳኳ ግን እንደዚህ አላልክ። አሁን እንደ ንጹህ ሰው ቤተክርስቲያን በር ላይ ቆመሃል። ለማንኛውም ምን አያገባኝም፣ ብሬ ስጠኝ። እሺ ንጹህ ሰው ኃጢአት የሚሸት ቢሆን ኖሮ ከቤት የማትወጣው አንተ ነበርክ። ኃጢአተኛ መሆን አያሳፍርም።